ከገጠር እርሻ ወደ ዓለም አቀፍ ዝና የአልሳቤጥ ደስታ ጉዞ የጽናት የክብርና የማይደበዝዝ የኢትዮጵያ ውበት አስደናቂ ታሪክ ነው። በተፈጥሯዊ ውብ ቆዳዋ በልዩ ግርማዋና በራስ መተማመኗ አልሳቤጥ የአዲሱን ትውልድ የኢትዮጵያ ሞዴሎች በኩራት ትወክላለች። በሁሉም የምትሳተፍባቸው የብራንድ ዘመቻዎች የኢትዮጵያን ባህል ልዩነትና ልቀት ለዓለም ታስተዋውቃለች። በስራዋም ብዙዎቻችንን ታነሳሳለች። ይህች ሶሻል ሚዲያውን የተቆጣጠረችው ወጣት በርካቶች ወደዷት። ብዙዎች ደግሞ ከመልከ መልካሟ ሉላ ገዙ ጋር ያመሳስሏታል። ይህ ሴት አዲስ የሞዴሊንግ ስራ መጀመሯ ተሰምቷል። ሉላ ገዙ ማናት? የህይወት ጉዟን እንዳስሳለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። አልሳቤጥ ደስታ አዲስ የሞዴሊንግ ስራ ጀምራለች። በተፈጥሮ ውበቷ በሞገሷና በልዩ ድምቀቷ በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረትን ስባ የነበረችው አልሳቤጥ ደስታ አሁን ደግሞ የፕሮፌሽናል ብራንድ ሞዴሊንግ ስራዋን በይፋ ጀምራለች። ከእርሻ ስራ እስከ ዓለም አቀፍ እውቅና የዘለቀው የእርሷ ጉዞ የጥንካሬ የትህትናና የእውነተኛ ኢትዮጵያውያን ተፈጥሯዊ ውበት ማሳያ ሆኗል። አልሳቤጥ በራስ መተማመኗንና ባህላዊ እሴቷን በማንጸባረቅ በአዲሱ የሞዴሊንግ ዘርፍ አዳዲስ ማስታወቂያዎችንና የስራ እንቅስቃሴዎችን ልታቀርብልን ተዘጋጅታለች። ይህ አዲስ የስኬት ጉዞ በታዋቂው በጎ አድራጊ ማስተር አብነት ከበደ ልዩ ክትትልና አስተዳደር የሚመራ መሆኑ ተገልጿል። በለጋ ዕድሜ ሳገባ አባቴ ተማጽኖኝ ነበር፣ ግን 2 ልጆችን እያሳደግኩ በአንድ ሳምንት ውስጥ 2 ዲግሪዎችን ተመረቅኩ። ሉላ ገዙም የ2002 ዓ.ም የኢትዮጵያ ቁንጅና እመቤት እና የፕሮግራም አቅራቢዋ ሉላ ገዙ ያልተሰሙና ልብ የሚነኩ የህይወት ታሪኮቿን አጋርታለች። ከሞዴሊንግ እስከ ሚስ ኢትዮጵያ በካቴድራል ትምህርት ቤት ውድድር የጀመረው የቁንጅና ጉዞዋ የ2002 ዓ.ም ሚስ ኢትዮጵያ እንድትነክስና አገሯን በደቡብ አፍሪካው የዓለም ዋንጫ ሚስ ወርልድ መድረክ እንድትወክል አድርጓታል። የትምህርትና የጽናት ፍሬ በዩኒቨርሲቲ የመጀመሪያ ዓመት ተማሪ ያለች በለጋ ዕድሜዋ ወደ ትዳር ብትገባም 2 ልጆቿን እያሳደገች በአንድ ሳምንት ልዩነት ከአዲስ አበባ ዩኒቨርሲቲ በጆርናሊዝም እንዲሁም ከዩኒቲ ዩኒቨርሲቲ በሶሺዮሎጂ ተመርቃለች። የሉላ መልእክት ውበትና ዝና ሊያልፍ ይችላል፣ በትምህርትና በህይወት ልምድ የምታገኙት እውቀት ግን ማንም ሊቀማችሁ አይችልም። የዝግጅታችን ተከታታዮች እናንተስ ስለ አዲሷ አነጋጋሪዋ ሞዴል አልሳቤጥ ደስታ ሐሳባችሁን አጋሩን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።